ሰላም አለይኩም ወራህመቱላሂ ወበረካቱህ። ድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ አልሐምዱሊላህ። እንዴት አደራችሁ? አረፈዳችሁ? ስራ ጤንነት ሁሉ ሰላም ነው ወይ? ከኔ ጋር አልሐምዱሊላህ። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። ላይክ በማድረግ ጀምሮት ሽደቶቼ እና ያንን ቅቤ ካረኩ በኋላ አልወዘሁም። ባናቴ ገባ ሲንቆረቆር ይታወቀኛል። እዚህ ጉሮሮዬ ማለት ነው። ትናንትና እና እንዲህ ነው አልወረዛም ነው ደረቀ እና ዛሬ ጁምአ ነው። የዛሬ ቪዲዮን ደግሞ አሳያችኋለሁ። አበረታቱኝ። ለምታበረታቱኝ አይዞሽ በርቺ ጠንክሪ ለምትሉኝ ሞራል ለምትሆኑኝ እህቶቼ በጣም አመሰግናለሁ። አላህ ይስጥልኝ፣ አላህ ያክብርልኝ፣ አላህ የልባችሁን አሳክቶ ለሀገራችሁ ያብቃችሁ። እህቶቼ ወደ ስራችን እና እዚህ ጋር ወጥ እየሰራን ነው። ቀይ ወጥ በድንች። እዚህ ጋር ደግሞ ሩዝ አለ። ሩዝ በካሮት እና በምንድን ነው የሚባለው? በሽንኩርት። እዚህ ጋር ደግሞ እንደ አምባሻ ነገር እየሰራው ነው ለቡና ቁርስ ማለት ነው። ይሄ በነገራችን ላይ ቂጡ ነው ስላችሁ ገልብጨው ነው ያኛው እንዲበስል፣ ፊቱ አይደለም። ይሄ ቂጡ ነው፣ በቃ ቂጡ ነው የሚባለው። ሌላ ጀርባው ነው እና ፊት ለፊቱን ደግሞ ሲበስል አሳያችኋለሁ። እዚህ ጋር ደግሞ የሰላጣ አቅራጦች ያሉ ለከትፍ ነው አደርጋቸዋለሁኝ። አንድ በሳል፣ አንድ ቂያር አይደለም ኺያር ነው እዚህ፣ ቃሪያ፣ በሳል፣ ጦማጥ፣ ጀዘር፣ خس በአማርኛ ሹ ማዕረፍ ላ የሰላጣ ቅጠል፣ ሽንኩርት፣ ቃሪያ፣ ካሮት፣ ሽስማሃል ያረቢ ቲማቲም እና ሰላጣችንን እየከተፍን እስቲ አንዳንድ ነገሮችን እናወራለን። በተለይ ትናንትና በፖስትኩት ቪዲዮ ማለት ነው በቅቤው ጉዳይ ከጥቂቱ አብዛኛው ማለት ነው እኔ ወዳለሁ ቅቤ ወዳለሁ። በተለይ አሁን ባገኘው ምናምን ትሏላችሁ። እኔ ቅቤን የሚጠላ ማለት ነው ለምን እንደሚጠላ ራሱን የምክንያቱን አላውቀውም። ወላሂ ቅቤ የሚደብረው ተቀብተሽው አድረሽ ውለሽ በቃ የሆነ ሁለት ቀን ሶስት ቀን ሲደጋገም በጣም ያስጠላል። ቮሚት ነው የሚያደርገው ሲጀምር። ግን በቃ እንደነገርኳችሁ ለአንድ ቀን ከሆነ በቃ አናታችሁ ራስ ውስጣችሁ ቅዝቅዝ ነው የሚገባችሁ። ከዛ ስንመጣኛ ቀፎ ነን፣ ባዶ ነው። ምክንያቱም በሙቀቱ፣ በሀሳቡ፣ በጭንቀቱ፣ በብዙ ነገር ሀሳብ ውስጣችን አይምሯችን የተጨናነቀ ስለሆነ ያንን ነገር ሊመልስን የሚችለው ማለት ነው ቅቤ ነው። ካላህ በታች አናታችንን ራጠብ የሚያደርገው ማለት ቅቤ እንዳጠሩ በእውነት እና አብዛኞቻችሁ ገምት ውስጥ ይብላል 50 ብር ምናምን ብላችሁ ነበረ። እንደውም አሁን የተሻለ የሆነው 100 ብር። ምክንያቱም ላሞች አሁን እየወለዱ ስለሆነ ነው መሰለኝ ቅቤ ትንሽ ወደድ ብሏል። ድሮማ ጎረቤት ምናምን በነፃ ነበር የሚቀፋን ምናምን እንደዛ ነገር ነበር። አሁን ሁሉም ያላትን ወደ ገበያ ነው፣ ጥንቅሽ ገበያ ነው፣ በቆሎ ብቲ ገበያ ነው። እና ያው የጊዜውና የዘመኑ የኑሮ ሁኔታ ነው እንጂ ያው መጨካከል ኑሮ አይደለም። እና ስለምታበረታቱኝም በጣም አመሰግናለሁ ውድ እህቶቼ። አብሽሪ ጠንክሪ፣ ወደፊት በቃ ማንንም አትስሚ ምናምን ያላችሁ እህቶቼ አላችሁ፣ በጣም አመሰግናለሁ። አላህ ያክብርልኝ። እኔ ሰው ፍቅር አለኝ ወላሂ አዚም። በቃ እኔ ከበሽታ በቀር ሰው ሁሉ ላይ በሽታ ተመርቄያለሁ በእናቴ ማለት ነው። ምርቃቷ ደግሞ ደርሶኛል አልሐምዱሊላህ። ከቀልባቸው አላህ ይጠብቀን። እናታችሁን ፍቀዱ በምትችሉት አቅም ማለት ነው። እናት የምትፈልገው ቤት አፍርሰሽ መስራት ምናምን አይደለም። ማንም ሰው መቼም ቤት አለው እናቱ ማለት ነው። ግን የቡና የምናምን የሚሸግራት ምናምን ቤት እንደሆነ ቀለም ምናምን ኮርኒስ ያድስ ግዴታ ያንን ሳልሰራ አልገባም ማለት አያስፈልግም። ቤት ካላት እናትሽ ማለት ነው። ምክንያቱም ቆርቆሮን ቢስማሩ ልታቆሙ ትችላለሽ። ግን መምረጉ ምናምን የጉልበት ስራው ሰው ከሌላት ያ ነገር ሊስተካከል አይችልም ማለት ነውና
ይሄን እላችኋለሁ። ወሬ ያላብዛባችሁ ውድ ልጆቼ። ወደ ቀጣዩ ደግሞ ስቴፓችን እንሄዳለን። ሰላጣችን ከተከተፍን ማለት ነው። እናችን ነገር እስቲ ላረጋት ነው ጎበዝ። አማቴ አምጥተውልኝ እቤት ናቸው ደግሞ እንደ ሰው አሉ። እስቲ ይጣፍጣል አይጣፍጥም? አረብ ሀገሮችም እንበላለን። የአረቦቹን ይሄ ፍሬሽ ነው። እንዴት አድርጌ ነው አማቴ ያልኩት? ቆርጬ የማወጣው ከቪዲዮ ነገሩ ኖርማል ነው። እሳሳታለሁ፣ በአካልም እሳሳታለሁ። ከባድ ነው ግን እና ይኸውላችሁ ፊት ለፊት ይሄን ይመስላል። በነገራችን ላይ ስንዴና ነጭ ዱቄት ቀላቅዬ ጋግሬው ነው እንደዚህ ነው። ኧረ እውነት ከቂጡ አይለይም። ትንሽ ገባ ብሎታል፣ አረር ብሏል። ልሸፍነው በፌስታ እንዲለሰልስ እና ትንሽ አዋዜ ልቀባው እስቲ። ትንሽ ቀባ አድርጌ እናቴ ጠቆር ያለውን ምን ልሳረኩታል። ልጄ እንዴት ነው የሚፈላው? ከሙያው ምናምን የላትም እንዳትለኝ እናንተስ መቼም ለምዳችሁኛል። ልጄ ተርቧል እንዳልባል ትንሽ ቀባ አደረኩት። ሰላጣችን እንደዚህ ከትፌ ጨርሻለሁ። በሰል አክተር ጨምሬበታለሁ። እዚህ ጋር ቡና ልፈርሽ ነው። ቀጤማ ቶሊ ማለት ነው። በመጀመሪያ ማለት ነው እስቲ በተማርኩት መሰረት እንጀራ እንዴት ነው? ይሄው 3 ቀን ነው ወላሂ 3 ቀን ነው። ማክሰኞ ማታ የተጋገረ እንጀራ ነው። ማክሰኞ ማታን ተውትና ሮብ፣ ሐሙስ፣ ጁማ 3 ቀን ነው። እንዴት ነው የትምህርት ውጤቴ እንዴት ነው? መቼም አሁን ደርቋ እንዳቱ 3 ቀን ነው እንግዲህ አታነዱ። አያሳፍርማ ማትፊት አቀራረብ እንዴት ነው? እህታችሁ እኔ እኮ ሞያለኝ እናንተ ናችሁ አንዳንዶቹ ሞራሌን የምትነኩት እንጂ ማለት ነው። የምር ባልኳ ስለማይመጣ አማቴና ብቻ ቡና ፈላለሁ እኔ እንዲሆነ ሳስበው ገና ማለት ነው። ባሌ ሳይኖር መብላት ኧረ በፍጹም አይዋጥልኝም፣ ያንቀኛል። እና ቡናችንን ጠጣን ጨረስን። የኔ ወርቅ ልጅ ሙያሽ እጅ ያስቆረጥማል አሉኝ አማቴ። በጣም ደስ አለኝ፣ በእውነት በጣም ነው ደስ ያለኝ። እና ቡናችን ጠጣን ጨረስን። አሁን ደግሞ ጥንሳሶ ልንጀምር ነው። ይሄው እንትኑ በቆሎ ተቆልቶ ተፈጭቶ ነው። እና ያው ቅድም ሲደበላለቅ አይታችኋል። መጀመሪያ 2 በትንንሹ ባሊ ቀዝቃዛ ውሃ ገባበት። የተደበለቀው ተገብቶ ነካካሁት፣ አማሰልኩት። ከዛ በኋላ 2 መልሼ 2 ባሊ በትንንሽቱ የፈላ ውሃ ጨመርንበት። ተጠነሰሰ። እንግዲህ ጥንሳሶ ማለት ነው። ለምን እንደተጠነሰሰ እስቲ የሚነግረኝ ገምቱ። ለምን ይመስላችኋል? ለምን ሀጃ ይመስላችኋል?